ግን ቀስ ብለን ለማስረዳት እንሞክራለን ነገሮችን። ከዚህ በፊትም እንግዲህ እኔና ፍቅር አውርተንበት ነበረ ከእናንተ ህይወት ወጥቻለሁ የሚለውን ውሳኔ ሲወስን እኔ እሱንም ቼክ ለማድረግ ለመፈተንም ፈለኩኝ። ከዛ ያው ፍቅርን ላኳት ማለት ነው። ያ ከዛ ፍቅር እንግዲህ ተቀበላት ነገሮችን ብዙ ነገሮችን እየሰራች ብዙ ነገሮችን እያሳመነችው ሄደች። እንግዲህ ለኔም ያው እሱም የሚያቀርባቸው ፈተናዎች ነበሩ እውነት ለመናገር አይደለም በጣም እነዛን ፈተናዎችም እንግዲህ ቀስ በቀስ እያየሁኝ እሱም ለኔ ያለውን ነገር ማየት ይያለሁኝ ማለት ወሰኛለሁ ቆርጫለሁ ምናምን ይልና እኔ በዚህ መካከል የሱንም ስሜት ነበር እያየሁበት የነበረውና ወሰኛለሁ ቆርጫለሁ ምናምን ይልና ግን አይደለም በፍጹም እኔ ሲወስን አይቻልም አላውቅም ባይዘው ማለት ነው ጌታ እንዴት ነው ይሄ እውነተኛ ፍቅሩ አለኩ ይሄ ግን በአንዳንድ ጊዜ እንኳን ላይፍ ላይ ትዳር ላይ እግርና እሱ ይጋጫልኩና ልክ ስትጋጩ በቃ ለመጽናናት ብሎ የሚያደርጋቸው ነገሮች ነው መስመሮቹን ይቀያየረው እና ይሄው ድራማም እኛ እየሰራን የነበረው እንደዚህ ተመካክረን ይሄው ርቀት ልንሄድ ይቻልነው አብርሃም ሊገባው አልቻለም ማለት በቤተሰቦቹም በጓደኞቹም አልገባውም በቃ ነገራቶችና የግድ ይሄን ነገር ማድረግ ነበረብን ሄርሜላን ከህይወታችን ለማስወጣት ማለት ነው ከአብርሽና ከሩታ ህይወት ለማስወጣት የግድ ይሄንን እርምጃ መራመድ ነበረብን በሌላ ነገር እንዳታዩብን ለኛም ቀላል ጊዜ አልነበረም ባይዘው ዛሬ ስለሳቅን ምናምን ሳይሆን በጣም እየፈራን ነው እያንዳንዱ ነገር ምን ነገር ያስጨንቅ ነበር እውነት ለመናገር በጣም ያው እንዴት ነው የኔንም ነገር ብቻ ሳይሆን የሱንም ነገር በደንብ ማየት ይችላልናል ብዬ አስባለሁ። ፍቅርም አይ ቲንክ ከሱ ከሚያወራው ከድርጊቱ ምናምን የተረዳሹ ነገር አለ ብዬ አስባለሁኝና እንደዚህ ፈርዘር እኔም ለመሄድ የወሰንኩትኝ እሱ እኔ ላይ ከሚያሳየው ነገር አንፃር ነው። እንዲሁም ደግሞ ለኔም ቢሆን ለልጃችንም ቢሆን ለሱም ቢሆን የተሻለው አብረን እንደመጣን አብረን ብዙ ቻሌንጆችን እንዳሳለፍን እልህ መጋባባቱንም ወይም ደግሞ ይሄ አልሸነፍ ባይነታችንን ትተን ሁለታችንን በሰላም ብንኖር የተሻለ ነው ብዬ ስላሰብኩኝ ነው ወደ እንደዚህ አይነት ነገር ውስጥ የገባሁት። ፍቅርዬ በዚህ አጋጣሚ ቴንክ ዩ ሶ ማች ስላገሽኝ አብረሽኝ ስለሆንሽ ስለተባበርሽኝ ከጎንሽ ልብሽ ወልቋል ጎንሽ ነኝ እህቴ ስላልሽኝ በጣም ቴንክ ዩ ሶ ማች የኔ ፍቅር ገና ከዚህ በኋላ ለሚመጡት እያንዳንዳቸው ነገሮች አንድ ላይ ነን ምክንያቱም የድሮ አብርሽና ሩታ ነው መልሰን ይሄ ድግስ ያለን የነበረው ባለፈው የአብርሽና የሩታ ድግስ ነው የሚሆነው እና ያው ትረዳላችሁ እሷ ትረዳኛለች በነገራችን ላይ ያው በእኔ መንገድ ውስጥ ስላለፈች እናትም ስለሆነች ልጅም ስላላት ያለውን ስሜት በደንብ አንደርስታንድ ታደርጋለች ምን አይነት የሚያስጠሉና አስቀያሚ ጊዜያቶችን አሳልፌ እንደመጣሁኝ ትረዳኛለችና ለዚህ ነው ለማገዝ ፈቃደኛ የሆነችው። ፈጣሪ ይመስገን እነዛ በጣም የሚያስጠሉና የሚያስደብሩ ስሜቶች እኔንም ልጄንም መጥፎ ነገር ውስጥ አልከተቱንም። ዛሬ ላይ አጠንክረው ለዚህ በቅተናል። እስቲል ነው ተስፋ ሳልቆርጥም ወደፊትም ተስፋ ሳልቆርጥም የኔን ነገር ለማስተካከል የምጥረው ያው እንግዲህ ያለው ነገር እናንተም ታውቃላችሁ የተሻለ ነገር የሚሆነው ከልጅ አባት ጋር ልጅ በስነ ስርዓት ማሳደጉ ነው ብዬ ስላመንኩኝ ነውና እንዲሁም ደግሞ ከዛ ባሻገር የአብርሽን ስሜት በደንብ ስላየውበት ነው። እንዴት ነው ልቡ ሌላ ነው የሚያስበው አፉና ተግባሩ ግን አይ ባይዘው ሄርሜላ ምን ትናለች ይመስለኛል አሁን ማለት በቃ ዞር በይ በማንኛውም ሰዓት እንደምትባል አሁን ለምሳሌ አንቺን ቢልሽም ዞራችሁ በልጃችሁ ትገናኛላችሁ ግን እሷን ዞር በይ ቢላት ምንም እንደማታደርግ ስለምታውቅ አሁን እሷም ትምህርት ተምራለች ብዬ አስባለሁ ማለት ሌላ አሪፍ ህይወት ያጋጥማታል ብዬ አስባለሁ ከዚህ ተሻለ ያ ፈጣሪው ነገር ሲከለክለን ከዛ ይበለጠ ነገር ሊሰጠን ነው ማለት የጓጓንበትም ነገር ይናል ትልቅ ላይሆን ይችላል የተከለከልነውም ነገር ደግሞ በጣም ጸዴ ነገር ሊሆን ይችላል ገባችሁ አይደለ እና ብቻ ኦሬዲ የሰው ነገር የሰው ነው በሰው ነገር ውስጥ ደግሞ ገብታችሁ እንትን ስትሉ የራሳችሁ እስካልሆነ ድረስ ብዙም አይቆይም አብሯችሁ ብዬ ነው ማምነው ሲቀጥል ደግሞ ትረዳለሽ ብዬ አስባለሁ ካንዳንድ አንቺ አውርተሽው እኔንም እሷንም አልፈልግም ብሎ እኔ እንዴት ነው ባንደቦቱ ሌላ ነገር ቢያወራም በተግባሩ ሌላ ነገር ቢያደርግም ግን ደግሞ
ብቻ ቃሉና እንደበቱ ብዙ ጊዜ ማች አያረግም። እኔ አሁን ቆርጫለሁ ከህይወት ይወጣ ይሄን ነገር ከኔ ወሰድ ይሄን አድርግ ምናምን ብየው አሁን ለምሳሌ ባይዘው ሩታ ማለት ነው እኔ እና እሷ አሁን ስናወራ ሩታን ጠራትና እንዲን ብለን እናበሽቀታለን እንዲህ ነው የሚለኝ ማለት ነው። ሶ አንድ ሰውን ሊያስቀና የሚችለው ውስጡ ላይ ፍቅር ሲኖረው ነው። እና ብቻ እስቲ እግዚአብሔር ያውቃል። ሄርሜላም ደግሞ ሞር የምትረዳው ይሄ ስትወልድ ነው ያለፉትን ጊዜዎች እናት ስትሆን ስፔሻሊ ህመሙ ምናምን ትረዳለች። እንደገና ደግሞ የሚወዳት የሚያፈቅራት ፍቅር አንድ ነገር ማለት ፈልጋለሁ እዚህ ጋር የሆነ ነገር ለመረዳት የግድ እናት መሆን አይጠበቅብሽም። የትኛውም ሰው እኮ ሽማግሌም ሆኖ ምንም አዛውንትም ደክማት ለቆመች እርጉዝ ሴት ቦታ ለቆ ነው ቁጭ በይ ምናምን ሁላ ይላል። እሱ አርግዞ አይደለም ገባሽ? ህመሟን ለመረዳት ማርገዝ የግዴታ ነው ብዬ አላስብም። ሴት ብቻ መሆን በቂ ነው። ገባሽ? ይሄንን ነገሮች አንደርስታንድ ለማድረግ እንዴት ነው በእንደዚህ አይነት ሞመንት ውስጥ ሆኜ እንዴት ከሆርሞን ጋር እንዴት ከራሴ ጋር እየተጋጨ